አሐሲኑኩም አኽላቃ አልሙወጣኡነ አክናፈን አለዚነ ያእለፉነ ወዩእለፉነ ከዛ ወላ ኸይረ ፊመን ላ ያእለፍ ወላ ዩእለፍ ብለው ተናግረዋል። ከእናንተ መካከል ጀነት ውስጥ ለእኔ ቅርብ የሚሆነው በባህሪው መልካም የሆነ ጥሩ ስነ ምግባር ያለው ከሰዎች ጋር መላመድ የሚገራው ከሰዎች ጋር ለመላመድ ራሱን ክፍት ያደረገ ሰዎች እንዳይቀርቡት በኩራት እኔ እኮ ማንም አይደለሁም፣ ማንም ሊደፍረኝ አይገባም፣ ከማንም ጋር መቀማመጥ የለብኝም ብሎ የሚያስብ ሰው ሳይሆን እሱን ለመተዋወቅ ለመቅረብ ለሚመጡ ሰዎች በአጠቃላይ ፊት የሚሰጥ የሚያቀርባቸው በመልካም ፊት የሚያስተናግዳቸው ሰው ነው ኸይረኛ የሚባለው። በተቃራኒው ግን ያኛው ኸይር የለውም። የሰዎችን ልብ ከሰዎች ጋር ለመላመድ ራሱን ልቡን የከፈተ የሆነ ሰው አላህን ለማምለክ ጌታውን ለማምለክ ልቡ ክፍት ይሆን ነበር። ነገሩ ግን የሆነው በተቃራኒ እና ለነብዩ ሰለላሁ ዐለይሂ ወሰለም እያዘጋጃቸው ነው ማለት እንዴት ነው ከተባለ እርስ በርስ እያላመዳቸው ነው። ከዛ ደግሞ ጉዞ እያስጀመራቸው ነው። ወዴት? ወደ የመንና ወደ ሻም ኢላፊህም ሪሕለተ ሺታኢ ወሰይፍ የክረምትና የበጋውን ጉዞ ለማላመድ ብሎ ነው አላህ እና አብርሃን ያጠፋቸው። ምን ማለት ነው ይሄ? እና አብርሃን ባያጠፋቸው ኖሮ ይሄ ጉዞ አይኖርም ነበር፣ እርስ በርሳቸው አይላመዱም ነበር። ይሄ ሁሉ ታሪክ ወደፊት የሚጠቀሰው ነገር ሁላ ከንቱ ነበር ነው። በማላመዱ ምክንያት ለነብዩ ሰለላሁ ዐለይሂ ወሰለም ጥሩ ሆነ። እንዴት? በንግድ አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም ዳዋ በንግድ አማካኝነት እነሱ የሚሄዱባቸው አገራቶች የመን፣ ሻም ምናምን አረብኛቸው ተስፋፋ፣ የቁረይሾች አረብኛ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ቢልኩ እዛ አረብኛ የሚናገር የሆነ ሰው አይጠፋም፣ የሚረዳ የሆነ ሰው አይጠፋም። ዳዋውን በቀላሉ ለማሰራጨት ይረዳቸዋል። ቁረይሾች ተሰባሰቡላቸው። በየአጋጣሚው በየሐጁ በየሁን በናምኑ የሚሰባሰቡበት አጋጣሚ ይፈጠራል። ሰላም ሆነ ሁሉ ነገር الذي أطعمهم من جوع وآمنهم من خوف ሊለን ስለሆነ ገንዘብ ደግሞ አስፈላጊ ነገር ነው። ገንዘብም የሚያገኙ ማህበረሰቦች ናቸው። ሪዝቃቸው በቀላሉ የሚመጣላቸው ማህበረሰቦች ናቸው። ስለ ሪዝቁ የማይጨነቅ ማህበረሰብ አሁንም ዝግጁ ነው፣ ክፍት ነው ማለት ነው። ሪዝቃቸው የሚያስጨንቃቸው ቢሆን ኖሮ የሚነገራቸው ነገሮች ለመስማት ፈቃደኛና ዝግጁ አይሆኑም ነበር። ራሳቸውን ዝግ ያደርጉ ነበር። ምክንያቱም እኛ ከዚህ በላይ የሚያሳስበን ለማስጨንቀን ነገር በተንጠግበናል አደርን ገና ሆዳችን አልሞላ ስንት ያሳስበን ነገር ለአንተ ተጨቀቀ ማለት አይቀርም። አላህ ምክንያት የሚባል ነገር ሲነሳቸው ግን በዚህ መልኩ ነገር አመቻችላቸው። ጥሩ ኢላፊ ቁረይሽ ላላመድ ብሎ ያንን አደረገላቸው። ወይም ደግሞ ለማላመዱ ላላመዳቸው እርስ በርስ ስላገባባቸው የሌሎች ሰዎች በዙሪያቸው ያሉ ማህበረሰቦች እየተጣሉ እየተዋጉ በጃሂልያ ዘመን የነበረው ማህበረሰብ በጣም ይዋጋው ጦርነት ወዳድ በረባ ውሃዬን ጠጣህብኝ ፈንጋል ባባሉ የሚዋጉ ማህበረሰቦች ናቸው። እዛ ከመሆኑ በዙሪያቸው ያሉ ሰዎች እርስ በርስ ይተዋጉ። እናንተ እኮ ሰላም የሆናችሁት የተጋባችሁት አላህ ሱብሓነሁ ወተዓላ ስለፈቀደ ስለሸገላችሁ ነው፣ ልታዩት ይገባል ያን ለማድረጉ። ወይንም አንዳንድ ፍንጭ እንዳሉት ላም ተዓጅብ ትባላለች። ላም ተዓጅብ ይግረምህ ያ ሙሐመድ ነው። እነዚህ ሰዎች ሁኔታ ይግረምህ ሌላ ፍሬ አላህ እነዚህን ሰዎች እነዚህ ልጆች የገዛ ልጆች ጠርበው ሰዎች ዙሪያቸው ያሉ ሰዎች በረባው የሚጣሉባቸው ማህበረሰቦች አላህ በዝኩ ስላግባባቸው ሊገረዝገብ ወይ ሊገማስታቸው አላህ በዚህ ልክ እርስ አለምቸው አግባብታቸው ይህን ነገር ካደረገላቸው እሱን ለመለካቸው ይሄ ረጋት ማህበረሰቦች ሊገባ ማምለክ ይገባቸው። አላህ ከሆነ ሁሉ ነገር ሲያደርግላቸው ቆይቶ እሱን ያለ ማምለካቸው እሱን ጌታችን ብለው ያለ መያዛቸው ሊገርምህ ነው የሚገባው ያ ሙሐመድ እያላቸው ነው። ላማን ላመተዓጅብ ብለን እንጠራታለን ይላሉ። አላ ኩሊ ሐል ሊኢላፊ ቁረይሾችን ለማላመድ ብሎ አላህ ያንን አደረገ። ወይም ደግሞ
ቁረይሾችን ስላላመዳቸው ሊያመልኩት ይገባል፣ ወይም ደግሞ ቁረይሾች በመላመዳቸው ይሄ ሁሉ ኒዕማ ለእነሱ በመሰጠቱና እነሱ አላህን ባለማምለካቸው ምክንያት ሊገርምህ ይገባል የተፈለገበት። ቁረይሽ ማለት ማን ናቸው ከተባለ ቁረይሽ ማለት መካ ውስጥ የሚኖሩ ማህበረሰቦች ናቸው። ዘር ግንዳቸው ቁረይሽ ከሚባለው ግለሰብ የሚመዘዝ የሆኑ ማለት ነው። ይህ ቁረይሽ ወይም ደግሞ ቁረይሽ የሚለው ቃል ይላሉ ኢብኑ አባስ ቀርሽ ከሚለው ቃል ነው የተያዘው፣ ወይ ቂርሽ ከሚለው ቃል ነው የተያዘው። ቀርሽና ቂርሽ ትርጉሙ ምንድነው? ሻርክ ነው የሚባለው ባህር ውስጥ ያለ እንስሳ ነው። ሁሉንም እንስሳቶች ይበላቸዋል ይላሉ ኢብኑ አባስ። እሱ ግን የሚበላው የለም። ባህር ውስጥ ያሉ እንስሳቶች በአጠቃላይ ይበላቸዋል፣ እሱም ይበላ የለም። እሱ ሁሉንም ያሸንፋል፣ እሱን የሚያሸንፍ የለም። ቁረይሾች ይህንን ስም ለራሳቸው ያደረጉት ለራሳቸው ሲምቦል እያደረጉት ነው። ቁረይሽን ማንም አያሸንፈውም፣ ቁረይሽ ሁሉም የበላይ ነው የሚለውን ነገር ለመግለጽ የተጠቀሙት ስም ነው። ተስጊሩ ቀርሽን ወይም ቂርሽን፣ የቂርሽ ተስጊር አብድ ዑበይድ ይባላል፣ አነስ ኡነይስ ይባላል። ተስጊር ሲደረግ እንደዚህ ተስጊር ይደረጋል፣ ማሳነስ ማለት ነው። ስለዚህ ቀርሽ የነበረውን ቁረይሽ አድርገውት ነው አሉ። ጥሩ ኢላፊህም ሪሕለተ ሽታኢ ወሰይፍ አለ። ኢላፊህም እነሱን ለማላመድ ብሎ ይህንን ያደረገው ምኑን ያደረገው? አብርሃና ሰራዊቶቹን ያጠፋው ሪሕለተ ሽታኢ ወሰይፍ የክረምትና የበጋ ጉዞ። ይሄ ጉዟቸው ለምንድን ነው ከተባለ ለንግድ የሚያደርጉት ጉዞ ማለት ነው። ስለዚህ ሁለት መርሃባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله فيكم وجزاكم الله خيرا. السلام عليكم ورحمة الله وبركاته. ለተጨማሪ ትምህርታዊ የቁርአን ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።